ኦክቶበር 19 የዕለቱ መልእክት ርዕስ የእርስ በርስ እውነተኛነት። እርስ በርሳችሁ ውሸትን አትነጋገሩ። ቆላስይስ ምዕራፍ 3 ቁጥር 9። የምናመልከው አምላክ እውነተኛ አምላክ ነው። የእርሱ የሆነው ሕዝብም እውነተኛ እንዲሆን ይፈልጋል። ሁላችሁ ቅዱሳኑ እግዚአብሔርን ውደዱት። እግዚአብሔር እውነተኞችን ይፈልጋል፣ ትዕቢተኞችንም ፈጽሞ ይበቀላቸዋል። መዝሙረ ዳዊት ምዕራፍ 31 ቁጥር 23። የእውነት ተቃራኒ ውሸት ነው። እውነተኛውን አምላክ እያመለኩ ውሸትን መናገር እጅግ በጣም አሳፋሪ ነው። አንዳንድ ሰዎች ውሸትን እንደ እውነት አድርገው በማቅረብ ቅኖችን አታለዋል፣ ዘርፈዋል፣ አስለቅሰዋል። በአጠቃላይ ለእርስ በርስ ላለው ግንኙነት ጥቁር ነጥብ አስቀምጠዋል። በውሸት ቃል ተታላችሁ ተዘርፋችሁና ልባችሁ ተሰብሮ ያላችሁ ደግሞ ብድራት ከእግዚአብሔር ዘንድ በጠበቃችሁ እንደተጠበቀ ሆኖ ከእርስ በርስ ካለው ኅብረት ራሳችሁን እንዳታርቁ ምክር ማስተላለፍ ተገቢ ነው። ምክንያቱም ኅብረታችን ውስጥ በንጹህ ልብ ጌታን የሚያመልኩ እውነተኞችም ስላሉበት ነው። በሌላው መልኩ ድነትን ተቀብለን የውሸት ቃል ያልተቆረጠ ልምምድ ያለን ሰዎች መጽሐፍ አሮጌውን ሰው አስወግዳችሁ አዲሱን ልበሱ ስለሚል የአሮጌው ልብስ ምልክት የሆነው የውሸት ልምምድ ተወግዶ የአዲሱ ልብስ ምልክት የሆነው እውነተኛነት ሕይወታችንን ሊገዛ ይገባልና በአሮጌው ሰው ላይ እርምጃ ውሰዱ። እውነትን ተናግሮ የመሸበት ማደር በሚል ማህበረሰብ መካከል እውነተኛ ሆኖ መገለጥ ከአማኞች ይጠበቃል። ውሸት ምንም ቢቀባባ፣ በታላላቆች ሰዎች አንደበት ቢነገር፣ ሚዲያ ላይ ቢወጣ፣ ብዙሃኑ ቢደግፈው፣ ውሸት ምንጊዜም ውሸት ነው። ውሸትን ውሸት የሚያሰኘው ይዘቱ ሲሆን ይህን የሚያረጋግጥልን መሳሪያ ባህላችንና ልምምዳችን ሳይሆን የአምላካችን የእግዚአብሔር ቃል ነው። ስለሆነም ውሸትን ላለመናገር፣ ላለመስማት፣ የሚዋሹትን ለማረም ለራሳችን ቃል በመግባት እውነተኝነታችንን ማሳየት ይጠበቅብናል። ይፈለጋል የእርስ በርስ እውነተኛነት።